የኢንዶኔዥያ ቋንቋ የዩኔስኮ ጠቅላላ ጉባኤ ኦፊሴላዊ ቋንቋ ሆኖ መመደቡ የሚያሳድረው ተጽዕኖ። የኢንዶኔዥያ ቋንቋ የዩኔስኮ ጠቅላላ ጉባኤ ኦፊሴላዊ ቋንቋ ተብሎ መሰየሙ በኢንዶኔዥያ ዜጎች ላይ ብቻ ሳይሆን በኢንዶኔዥያ ዜጎች ላይም በጣም እውነተኛ ተጽዕኖ ያሳድራል። ይህ ዕውቅና ለኢንዶኔዥያ ተናጋሪዎች ላልሆኑ ሰዎች ተግባራዊ፣ ሙያዊ እና ስትራቴጂካዊ እሴት ይሰጣል። የሚከተሉት ተጽዕኖዎች እና ጥቅሞች ለእነሱ ናቸው። ወደ ዓለም አቀፍ መድረኮች እና ሰነዶች ቀጥተኛ መዳረሻ። ኦፊሴላዊ ደረጃ ያለው። የኢንዶኔዥያ ያልሆኑ ዜጎች በተወሰኑ የዩኔስኮ ስብሰባዎች ላይ የኢንዶኔዥያ ቋንቋን መጠቀም ይችላሉ። ኦፊሴላዊ ሰነዶች፣ ውሳኔዎችና ሪፖርቶች በኢንዶኔዥያ ቋንቋ ይገኛሉ። ከሌሎች አገሮች የመጡ ተሳታፊዎች በይፋዊ ግንኙነት ውስጥ ተጨማሪ የቋንቋ አማራጮች አሏቸው። ቀኝ ቀስት የኢንዶኔዥያ ቋንቋ የጥናት ዓላማ ብቻ ሳይሆን የተደራሽነት መሳሪያ ይሆናል። 2. የአካዳሚክ እና የሙያ ተጨማሪ እሴት። ለኢንዶኔዥያ ላልሆኑ ምሁራን፣ ተመራማሪዎችና ተማሪዎች፣ የኢንዶኔዥያ ቋንቋ በደቡብ ምስራቅ እስያ ጥናቶች ውስጥ ግንባር ቀደም ብቃት ነው። በኢንዶኔዥያ ውስጥ ዋና ዋና ምንጮችን፣ ባህል፣ ትምህርት፣ አካባቢ ማግኘት ያስችላል። የዩኔስኮ ምርምርን፣ የዓለም ቅርስ፣ ትምህርት፣ ባህል ይደግፋል። ቀኝ ቀስት የኢንዶኔዥያ ቋንቋ ዕውቀት ዓለም አቀፍ የአካዳሚክ ተወዳዳሪነትን ይጨምራል። 3. አዳዲስ ዓለም አቀፍ የሥራ ዕድሎች። የኢንዶኔዥያ ቋንቋን የሚያውቁ የኢንዶኔዥያ ያልሆኑ ዜጎች የሚከተሉትን የማድረግ ዕድል አላቸው። በዓለም አቀፍ ድርጅቶች ውስጥ እንደ ባለ ብዙ ቋንቋ ሰራተኞች ሆነው መስራት፣ ተርጓሚዎች ወይም የኮንፈረንስ ተርጓሚዎች መሆን፣ በባህልና በትምህርት ተቋማት ውስጥ የሙያ መስክ መከታተል፣ በልማት ፕሮጀክቶችና በዓለም አቀፍ ትብብር ውስጥ መሳተፍ። ቀኝ ቀስት የኢንዶኔዥያ ቋንቋ ለዓለም አቀፍ ሥራዎች ጠቃሚ ሀብት ነው። 4. በዲፕሎማሲ እና በዓለም አቀፍ ግንኙነቶች ውስጥ ያሉ ጥቅሞች። ለዲፕሎማቶችና ለውጭ ባለስልጣናት፣ የኢንዶኔዥያ ቋንቋን መረዳት ማለት የኢንዶኔዥያ አስተሳሰብን እና ድርድርን መረዳት ማለት ነው። ከኢንዶኔዥያ እና ከአሲያን አጋሮች ጋር ትብብርን ያመቻቻል። የዲፕሎማሲያዊ ግንኙነትን ጥልቀት ይጨምራል፣ ምሳሌያዊ ግንኙነቶችን ብቻ አይደለም። ቀኝ ቀስት የኢንዶኔዥያ ቋንቋ መተማመንን እና የዲፕሎማሲያዊ ቅርርብን ለመገንባት ይረዳል። 5. እንደ ስትራቴጂካዊ ሀገር ወደ ኢንዶኔዥያ ሰፊ መዳረሻ። ኢንዶኔዥያ በደቡብ ምስራቅ እስያ ትልቁ ኢኮኖሚ፣ ትልቁ የአርኪፔላጂክ ሀገር፣ በዓለም አቀፍ ደቡብ ውስጥ ቁልፍ ተጫዋች። ለኢንዶኔዥያ ላልሆኑ ዜጎች፣ የኢንዶኔዥያ ቋንቋ የሥራ እና የምርምር እንቅስቃሴን ያመቻቻል፣ ማህበራዊ እና ሙያዊ ውህደትን ያፋጥናል፣ የንግድ እና የኢንቨስትመንት ዕድሎችን ይከፍታል። ቀኝ ቀስት የኢንዶኔዥያ ቋንቋ ወደ ደቡብ ምስራቅ እስያ የሚወስድ የመግቢያ ቋንቋ እየሆነ መጥቷል። 6. ለመማር በአንጻራዊነት ቀላል የሆነ ቋንቋ። ለኢንዶኔዥያ ላልሆኑ ተማሪዎች፣ ቀላል የቋንቋ አወቃቀር፣ አነስተኛ የቃላት ለውጦች፣ ወጥ የሆነ አጠራር፣ ዘመናዊ እና ተለዋዋጭ የቃላት ዝርዝር። ቀኝ ቀስት የኢንዶኔዥያ ቋንቋ ከፍተኛ ጥረትና ጥቅም ጥምርታ ያቀርባል። 7. የባህል ማበልጸጊያ እና ዓለም አቀፍ አመለካከት። በኢንዶኔዥያ ቋንቋ፣ የኢንዶኔዥያ ያልሆኑ ዜጎች የመቻቻል እና የብዝሃነት እሴቶችን መረዳት። ስለ ኢንዶኔዥያ ማህበረሰብ ባህላዊ ልምዶች ይወቁ።
ስለ ግሎባል ደቡብ እምብዛም የማይሰሙ አመለካከቶችን ማግኘት። ቀኝ ቀስት የኢንዶኔዥያ ቋንቋ ዓለም አቀፍ አመለካከቶችን ያሰፋል። መደምደሚያ ለኢንዶኔዥያ ዜጎች የዩኔስኮ ዕውቅና የኢንዶኔዥያ ቋንቋ ያደርገዋል። የዓለም አቀፍ መድረኮች ኦፊሴላዊ ቋንቋ። ከፍተኛ ዋጋ ያለው ሙያዊ ብቃት። ለዲፕሎማሲ እና ለትብብር የሚያገለግል መሳሪያ። ወደ ደቡብ ምስራቅ እስያ ስትራቴጂካዊ መግቢያ በር። ቀኝ ቀስት በሌላ አነጋገር፣ የኢንዶኔዥያ ቋንቋ መማር አሁን ምክንያታዊ፣ ስትራቴጂካዊ እና ባለራዕይ ምርጫ ነው። ከዚህ ቻናል የቅርብ ጊዜ መረጃዎችን ለማግኘት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ የሚለውን በመጫን እና የማሳወቂያ አድዎን በመጫን ይህንን ቻናል እንዲደግፉ አሳስባለሁ። ይህንን ቪዲዮ ስለተመለከቱ እናመሰግናለን። በሚቀጥለው ቪዲዮ እንገናኝ።